ፈ
ጸጥ እንበልና አንደበታችንን ለእግዚአብሔር ክብር በማስገዛት ወደ ምጽዋቱ እየዞረ አጭር የምስጋና መርሃ ግብር በሰበካ ጉባኤው ይቀርባል። ይህንኑ መርሃ ግብር እየመጸወታችሁ እየለገሳችሁ እህታችን ንግሥት ጸዳለ ማርያም የዚሁ የደብረ ሲና ቅዱስ እግዚአብሔር አብ ቤተ ክርስቲያን ገንዘብ ያዥ አጭር የምስጋና መልእክት ታስተላልፍልናለች። ሁላችሁም በጥሞና ሆናችሁ እንድትሰሟት በእግዚአብሔር ስም እሺ። ምስጋናውን ለእኛ ለአባቶች ሰጥታለች። እኔ አጭር ሪፖርት ነው ማቀርበው ያለችን ነው፣ ማስተካከያ ነው። ሪፖርቱን እንሰማለን። እግዚአብሔር የሰራንን ድንቅ ስራ የምናመሰግንበት ቀናችንም ስለሆነ መድኃኔዓለም አማኑኤልም ነውና እግዚአብሔር ክብር ምስጋና ለስሙ ይሁን። አሜን በሉ። አሜን በሉ። እንደምናደራችሁ። ይሄን አመታዊ ሪፖርታችን አይደለም። አመታዊ ሪፖርቱን ከተወሰኑ ሳምንት በኋላ ጠቅላላው ሰበካ ጉባኤው ያቀርባል። ይህንን አባታችን በጠየቁን መሰረት ትንሽ አካውንታችን ላይ የቤተክርስቲያኑ አካውንት ላይ ምን ያህል እንዳለ ማወቅ ምናምን ይጠበቃል ብለው ስላሉን ትንሽ ሪፖርት ይዘን ቀርበናል። በባንክ የነበረው 2022 ላይ የዛሬ 3 ዓመት ከወጪ ቀሪ 13200 ብቻ ነበረ። በ2023 እንደዚሁ ከወጪ ቀሪ 73800 ላይ ደርሰን ነበረ። በ2024 ዲሴምበር ላይ ከወጪ ቀሪ እንደዚሁ 150,000 ላይ ደርሰን ነበር። አሁን ላይ የገቢ ማሰባሰቢያው 50,000፣ 41,000 በገንዘብና በቼክ እንዲሁም በዚህ የተሰበሰበ 8730 ቃል የገቡ በጥቅሉ 51,000 ተሰብስቧል። ባለፈው ሳምንት በነበረው የገቢ ማሰባሰቢያ ላይ ሁሉም በአጠቃላይ ሲደበር በቤተክርስቲያኑ አካውንት ላይ በአሁኑ ሰዓት ካለፈው ሳምንት ድረስ 194,643 የሚያህል ገንዘብ ቤተክርስቲያኒቷ አላት። ይሄን ያለን በሚቀጥለው ሳምንታት ውስጥ ከ3 እስከ 4 ሳምንት በኋላ እየቀረውን በጣም በደንብ ዲቴል ከሌሎቹ ጋር ተሰባስበን እናቀርባለን። እግዚአብሔር ይስጥልኝ። ዛሬ ስላልተዘገጃጀን ሁላችንም ሰንበት ትምህርት ቤቱም ሳይጠይቁ ራሳቸው አውቀው ይዘጋጃሉ በሚል ነው እንጂ መድኃኔዓለም መጋቢት 27 ጥንተ ስቅለቱ ስለሆነ
ዛሬና ትላንትና ክብረ በዓል ነው። በመላው ዓለማችን በኢትዮጵያ የደመቀ በዓል ነው ያለው። ትላንት መድኃኔዓለም ዛሬ አማኑኤል ደግሞ ይከብራል እና የግዕዝ ቅዳሴውን ወደ ዕዝል የቀየር ነው ስለሚጨበጨብ ስለሆነ በደንብ አድርጋችሁ እግዚአብሔርን አመስግኑ። በእልልታና በጭብጨባ እግዚአብሔርን አመስግኑ። ሌላው ጊዜ እየተነጋገርን እየተመካከርን አገልግሎት እንሰጣለን። ዓመታዊ ክብረ በዓል ላይ ምን ጊዜ ንግስ በሚሆንበት ጊዜ አባቶችን ጠይቀን በጋራ አገልግሎቱን እናሳምራለን ማለት ነው። ክብር ለፈጣሪያችን ይሁንልን። አሁንም በድጋሚ ለእህታችን ሪፖርት እስቲ ምስጋና አቅርቡ ለእግዚአብሔር። ይህን የሰራልን አምላካችን እግዚአብሔር ነው። ብዙ ማለት እንችል ነበረ፣ ነገር ግን የሚጣፍጥ በጣም ደግሞ ልብን የሚያሳርፍ ቃል እግዚአብሔር እንሰማለን። ወለተ ማርያም 100 ብር አስገብተዋል። እግዚአብሔር በእድሜ በጤና ይጠብቅልን፣ ጸጋውን ያብዛልን፣ ጤንነቱን ይስጥልን፣ እግዚአብሔር ይባርክልን። ክርስትና ያነሱት የኃይለ አብ ቤተሰቦች 150 ብር በረከት ለእግዚአብሔር አብ ሰጥተዋል። እግዚአብሔር ሕፃኑን ኃይለ አብን በጥበብ በሞገስ ያሳድግልን፣ ጸጋውን በረከቱን ያብዛልን። እግዚአብሔር ከኛ ጋር አይሁን። አሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ክቡር መጋቤ ሐዲስ ቀሲስ መኮንን ወልደትንሳኤ፣ እዚህ ታላቅ ሕዝብ እረኛ፣ የተከበራችሁ የመቅደሱ አገልጋዮች፣ ዲያቆናት፣ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ በወደደን ባከበረን በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን አላችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እግዚአብሔር ፈቅዶ ደግሞ ድጋሚ ተገናኝተናል። ዛሬ የጾሙ ስንተኛ ሳምንት ነው? ስንተኛ ሳምንት ነው? የጾሙ ስንተኛ? በጾሙ ላይ ካልተግባባን በትንሣኤው እንዴት ልንግባባ ነው? ዛሬ ስንተኛው ነው? 7ኛ ወላዲተ። እስቲ 5 የምትሉ እጃችሁ፣ 5፣ 6 የምትሉ፣ 7 የምትሉ ይበለን። እንዲህ ከዘወረደ ጀምረን አስተምረን ይሄ ከተምታታ አንዳንዶቻችሁ የመጣችሁበትን ነው። አባታችን የመጡበትን ቆጥረው ነው። የመጀመሪያው ሳምንት ምን ነበር ስሙ? ዘወረደ። ሁለተኛው ሳምንት ምንድን ነው? ሶስተኛው ምንድን ነው? መጻጉዕ። እሺ፣ አራተኛው ደብረ ዘይት። አምስተኛው ሳምንት ምን ነበር? ገብረ። ዛሬስ ኒቆዲሞስ። ስለዚህ ዛሬ ስንተኛው ነው? እግዚአብሔር ይመስገን። ይሄ እንግዲህ መቼም መርሳት የለባችሁም እና እግዚአብሔር ፈቅዶ በዛሬ በ6ኛው ሳምንት ላይ ተገናኝተናል። ጥሩ ትምህርት የምናነሳበት ዕለት ነው። እንግዲህ ያው ዘማሪዎቻችን እንዳትረሱ አደራ ማለት የምንፈልገው ቤተክርስቲያኒቱ የኪራይ ቤት ስለሆነ በተቻለ መጠን መዝሙር በአደባባይ መናገር ስላለብኝ ነው። መዝሙር ሁልጊዜ አንዳንድ መዝሙር ብቻ እንድዘምሩ በዚህ አጋጣሚ ያሳስባለሁ እና ተዋክበን እግዚአብሔርን ቃል ማስተማር ስለሌለብን አንዳንድ መዝሙር እየዘመራችሁ ሕፃናት አንድ ከዘመሩ እናንተ አንድ እንጂ መዝሙር ላይ ራሱ 30-40 ደቂቃ መፍጀት ተገቢ አይደለም። እግዚአብሔር ከሁላችን ጋር ይሁን። በቅዳሴው እንደተነበበው እንደሰማችሁ የዛሬው ወንጌል የዮሐንስ ወንጌል ምዕራፍ ስንት ነው የተነበበው? ምዕራፍ 3 ላይ ያለ ታሪክ ነው። የዛሬው ዕለት ኒቆዲሞስ ተብሎ በቤተ ክርስቲያናችን ተሰይሟል። እነዚህ የአብይ ጾም ሳምንታትን የሰብየ መውት
ቤተክርስቲያናችን ሊቃውንት ዋናው ቅዱስ ያሬድ ነው። ዛሬ ኒቆዲሞስ ተብሎ ተሰይሟል። እንግዲህ የታሪኩ መነሻ ያለው በቅዳሴው እንደተነበበው የዮሐንስ ወንጌል ምዕራፍ 3 ላይ ያለውን ታሪክ ነው። ታሪኩን ሲቀደስ ቅዳሴ ላይ ሲነበብ እንደሰማችሁት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ የአይሁድ መምህር ስለ ዳግም ልደት እንዳስተማረው እንመለከታለን። የዮሐንስ ወንጌል ምዕራፍ 3 ላይ ርዕስ እንዲሆንን ለመነሻ ያክል ግን ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። እስቲ ሁላችሁም ይህን ከኔ ጋር ትላላችሁ። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ይህን የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን ያስተማረው ራሱን ትልቅ አድርጎ ራሱን ምሁር አድርጎ ደግሞም የሆነ በሰው ሰውኛው በጣም ምሁር የተባለ እጅግ በጣም ትልቅ የነበረ ሰው ኒቆዲሞስ ለሚባል መምህር ጌታችን ያስተማረው ትምህርት ነው። በመጽሐፍ ቅዱስ በሐዲስ ኪዳን ትምህርት በስነ መለኮት ትምህርት ቤት በጣም መሰረታዊ የሚባሉ የሐዲስ ኪዳን ትምህርቶች ከሚባሉት ከመሰረታዊ ትምህርቶች ከሁለቱ አንዱ ይሄ ነው። በስነ መለኮት ቋንቋ ዳግም ልደት ወይንም በእንግሊዝኛው ቦርን አጌን የሚሉት ወይም ደግሞ በዮሐንስ ወንጌል ምዕራፍ 3 ላይ ይሄ ዳግም ልደት ይባላል። በዮሐንስ 4 ላይ ደግሞ የሐዲስ ኪዳን አምልኮ የሚባሉት መሰረታዊ የሆኑ ትምህርቶች የተሰጡበት ዕለት ነው። ይህን ትምህርት እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ለፈሪሳዊው ለኒቆዲሞስ ነው። ኒቆዲሞስን ስንመለከት ቢያንስ ኒቆዲሞስ በዚህ በመጽሐፉ ላይ ስናነብ እንደው እናንሳለት ካለ 3 ትልልቅ ነገሮች ከሱ እናያለን። አንደኛ ይህ ሰው ከፈሪሳዊ ወገን የነበረ የአይሁድ መምህር ነው። የምን መምህር ነው አልኳችሁ? የአይሁድ መምህር ነው። በእድሜው ደግሞ ሸምገል ያለ ሰው ነው። ደግሞ የእስራኤል መምህርም ነው። ይህ ሰው በመንፈሳዊው የሃይማኖት እውቀት አለው፣ በጣም የበለጸገ ደግሞ የእስራኤል መምህር የተባለ በዘመኑ ያለውን እውቀት በጣም ያለው በእድሜ የገፋ ሰው ነው። እንግዲህ ሁሌ እንደምላችሁ የእግዚአብሔር ቃልን የምናጠናው በሁለት መሰረታዊ ጉዳዮች ላይ ነው። ሁልጊዜ የእግዚአብሔር ቃልን ስንሰበክ መስማት ያለብን ከምንማረው ትምህርት 2 ነገር እናገኛለን። መጽሐፍ ቅዱስ ላይ ያሉ ታሪኮች በሙሉ 2 ነገር ነው መሰረታዊ ዓላማቸው። አንደኛው የሥነ መለኮት እውቀት መጨመር ነው። ሁለተኛው የሥነ ምግባር ነው። ምን አልኳቸው? አንደኛው ምንድን ነው? የሥነ መለኮት እውቀት ነው። ሁለተኛው የሥነ ምግባር ነው። መጽሐፍ ቅዱሱም በሙሉ ከኦሪት ዘፍጥረት እስከ ራእይ ጠቅልላችሁ በ2 ርዕስ ያዙት ይባሉ መጽሐፍ ቅዱስ ሥነ መለኮትና ሥነ ምግባር ነው የሚያስተምረው። ስለዚህ በዚህ በዮሐንስ ወንጌል በዛሬው ታሪክ ላይ 2 ትምህርቶችን እናነሳለን። መሰረታዊ የሆነ የሥነ መለኮት ትምህርት ተሰጥቷል። እንዳልኳችሁ ስለ ዳግም ልደት ተሰጥቷል። ከዛ ከዚህ ሰው ላይ አንስተን ከህይወቱ ላይ ደግሞ የምንማረው ነገር አለ። ለምንድን ነው መጽሐፍ ሲናገር እምነት ከምንድን ነው ይላል? እምነት ከምንድን ነው? እምነት ከመስማት ነው። መስማት ደግሞ ከማን ነው ይላል? ከእግዚአብሔር ቃል ነው። ቅዱስ ጳውሎስ በዚህ በሮሜ ምዕራፍ 10 ቁጥር 17 ላይ ሲናገር እምነት ከምንድን ነው ይላል? እምነታችን ከምንድን ነው ይላል? ከመስማት ነው። መስማት ደግሞ ከየት ነው? ካገኘንበት ቦታ ሳይሆን ከየት ነው? ከእግዚአብሔር ቃል ነው ይላል። ስለዚህ የትኛውም ትምህርቶችን ስናጠና መሰረታዊ ነገር የእምነት ነገር ስለምናገኝበት ነው። ከዛ ውጭ ያሉትን ደግሞ ስንመለከት ለህይወት የሚሆኑ የተለያዩ ትምህርቶችን እናገኛለን። ለምሳሌ ቅዱስ ጳውሎስ በዚህ በሁለተኛ ጢሞቴዎስ ምዕራፍ 3:16 ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል። የእግዚአብሔር ሰው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ እስቲ በሉ የእግዚአብሔር መንፈስ
ያለበት መጽሐፍት ሁሉ መንፈስ ያለበት መንፈስ ያለበት የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። እግዚአብሔር ይመስገን። ስለዚህ የእግዚአብሔር መንፈስ ያለበትን መጽሐፍ በሙሉ መጽሐፍ ቅዱስን በሁለት ነገር ነው ወይ ደግሞ ቅዱሳን መጽሐፍትን በሁለት ነገር ነው የመዳን ትምህርት የምናገኝባቸው ክፍሎች አሉ። ደግሞ የእግዚአብሔር መንፈስ ያለባቸው መጽሐፎች ሁሉ መንገድ ለማቅናት ከሆነ ልብን ለማቅናት ከሆነ ለተግሳጽ ከሆነ እንደነዚህ አይነት ትምህርቶችን እንመለከታለን። አለበለዚያ አንደኛ ጢሞቴዎስ ላይ እዚህ ላይ አንድ ክፍል ልመልከትላችሁ። አንደኛ ጢሞቴዎስ የምታወጣልኝ ከሆነ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 እስከ 4 ቅዱስ ጳውሎስ ለጢሞቴዎስ እንዲህ ብሎ ያስተምረዋል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 4 ስሙኝ። ወደ መቄዶንያ በሄድኩ ጊዜ አንዳንዶች ስንቶች አለ አንዳንዶች ልዩ ትምህርትን እንዳያስተምሩና አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 እስከ 4 ጳውሎስ ልጁ ጢሞቴዎስን እየመከረው ነው። ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ቀጥሎም ይላል ይታያቸዋል አውጥተዋል። አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻም ወደ ሌለው ወደ ትውልዶች ታሪክ እንዳያመጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ። እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት ምን አይሉ አይጠቅሙ። አያችሁ ቅድም ምን አለ? የእግዚአብሔር መንፈስ ያለበት ልብን ለማቅናት ለተግሳጽ ከሆነ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ተመልከት። ነገር ግን አንዳንድ ትምህርቶች አሉ። ምንድን ነው የማይጠቅሙ? ቃሉ ምን ብሎ ጠርቷቸዋል? ተረት የሆኑ የእግዚአብሔር ቃል ያልሆኑ የእግዚአብሔር መንፈስ የሌለባቸው መጽሐፍቶችን በምን እንለያለን ካላችሁ ቅዱስ ጳውሎስ ጢሞቴዎስ እንዲህ ብሎ መከረው። አደራህን ወደ ትውልዶች ታሪክ ወደሚያከራክር ነገር ወደ እንደዚህ አይነት ተረት ወደሆነ ነገር ወደዛ ትውልዱን እንዳትወስድ አይጠቅምም ማለት። እንደነዚህ አይነት ትምህርቶች በእምነት ላለ ለእግዚአብሔር ግን አይጠቅምምና። ለምንድን ነው ይህን የምላችሁ? የእግዚአብሔርን ቃል ስትሰሙ ሁልጊዜ ከዛ ከምትሰሙት የእግዚአብሔር ቃል ተርፋችሁ ምንድን ነው? የሚያከራክራችሁ የሚያጨቃጭቃችሁ የትውልድ ታሪክ ከሆነ እነሱ ከክርክር ውጭ ምንም ጥቅም የላቸው። ነገር ግን መንፈሳችሁን የሚያጠኑ ለቅንነት የሚሆኑ በጽድቅ ላለው ነገር የሚያመላልሷችሁ ከሆነ አዎ ይጠቅማል። ዛሬ የኒቆዲሞስን ትምህርት ስናነሳ ምንድን ነው ጥቅሙ? እጅግ መሰረታዊ የሆነ ትምህርት አለው። በመዳንቱ ዙሪያ ላይ የመዳን ትምህርት አለው። የዳግም ልደት ትምህርት አለው። ከዛ ውጭ በራሱ በኒቆዲሞስ ሕይወት ደግሞ የምንማረው አለ። አንድ የመጨረሻ ጥቅስ ቲቶ ላይ እንደዚህ የሚል እናገኛለን። ቲቶን እንዲህ እንመለከታል። የሐዋርያው ጳውሎስ መልእክት ወደ ቲቶ ሰዎች ምዕራፍ 3 ቁጥር 4 እንደዚህ ይላል። የሐዋርያው ጳውሎስ መልእክት ወደ ቲቶ ሰዎች ምዕራፍ 3 ቁጥር 4 እንደዚህ ይላል። ነገር ግን የመድኃኒታችንን የእግዚአብሔርን ቸርነት ሰውን መውደድን በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ሥራ ስለነበረ አይደለም። ያ መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንደሆንን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቁጥር 8 ላይ እንደዚህ ይላል፣ ቃሉ የታመነ ነው፣ እግዚአብሔር የሚያምኑትን በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትናገር እፈቅዳለሁ። ይህ መልካም ነውና ለሰዎች የሚጠቅም ነው። ነገር ግን ሞኝነት ካለው ምንነት ካለው ስሙኝ በማርያም ምን ካለው ነገር ግን ሞኝነት ካለው ምርመራና ከትውልዶች ታሪክ ከክርክር ስለ ሕግም ከሚሆን ጠብ ራቅ። የማይጠቅሙ ከንቱ ናቸውና በሉስ የማይጠቅሙ ከንቱ ናቸውና። የምንማራቸው ትምህርቶች ክርክርን ያመጡልን አይደሉም።
የታሪክ ክርክር እንድናመጣበት አይደለም። ብዙ ጊዜ ጆሮአችን ደግሞ እኛ የሚፈልገው እንደዚህ አይነት ትምህርትን ነው። ታውቃላችሁ ዛሬ ስለ ቅዱስ ሥጋውና ስለ ክቡር ደሙ የሚያበቃ ትምህርት ተብሎ ርዕሱ ራሱ ቢደረግና አንድ ርዕሱ ከኡስታዝ ከሌ ጋር የተደረገ ክርክር ቢባል ጆሮአችሁ የሚስበው የቱ ነው? የቱ ነው ጆሮአችሁ የሚስበው? ወደ ክርስቶስ ሥጋና ደም የሚያቀርብ የንስሐ ትምህርት የሚል ሲዲያው እዚህ ቢዞርና ከኡስታዝ ከሌ ጋር ወይም ከፓስተር ከሌ ጋር የተደረገ ክርክር ቢባል የቱን ትገዛላችሁ? የቱን ትገዛላችሁ? እኔ እንዳትሆን እግዚአብሔር ከያ የቱ ነው ጆሮአችሁ የሚጎትት? ለዚህ ነው ወደ ክርክር ወደ ጭቅጭቅ ወደሚወስድ ነገር ራስህን አታዘንብል ይላል። ዛሬ እግዚአብሔር መንፈስ ቅዱስ ያስተምረን። በእውነት እግዚአብሔር መንፈስ ቅዱስ ያስተምረን። በዚህ መሰረት ስናጠና ዛሬ ከኒቆዲሞስ የምንማረው ነገር አለ። ጌታችን ለኒቆዲሞስ እንደዚህ ነው ያለው፣ እውነት እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ዳግመኛ መወለድ ማለት መጀመሪያ ምን አለው ማለት ነው። ምን አለው ዳግመኛ ከተባለ ከዳግመኛ መጀመሪያ አለው ማለት ነው አይደለ? ሰው ሁለት ጊዜ ይወለዳል። ስንቴ ይወለዳል? ስንቴ ይወለዳል? ሁለት። በስጋ ልደት ከቤተሰቦቹ ይወለዳል። በስጋ ልደት ከቤተሰቦቹ ይወለዳል። ከዛ ደግሞ በመንፈስ ቅዱስ አማካኝነት ልክ ጌታችን ለኒቆዲሞስ እንዳስረዳው በመንፈስ ቅዱስ አማካኝነት ሰው ከውሃና ከመንፈስ ይወለዳል። እንዲህ ይላል። ከፈሪሳውያን ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ በምን መጥቶ መቼ ነው ኒቆዲሞስ የሚማረው? ሌሊት ነው። ከኒቆዲሞስ ሕይወት የምንማረው ይኖራል፣ መለስበታለሁ። ወደ መሰረታዊ ትምህርት እንሂድና በዚህ በሌሊት መጣና መምህር ሆይ እግዚአብሔር ከእርሱ ጋር ከኖር በስተቀር አንተ የምታደርገውን እነዚህ ምልክቶችን ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር እንደተላክ እናውቃለን አለ። ጌታ ኢየሱስም ሲመልስ እንደዚህ አለው፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ ወይንም ሊያይ አይችልም። ምንድነው ዳግመኛ መወለድ? ወገኖች ሁላችሁም እንደምታውቁት በመጀመሪያው ልደታችን ከአባታችን ከአዳም ኦሪት ዘፍጥረት ምዕራፍ 2 ላይ እንደምትመለከቱት የመጀመሪያው አዳም ኃጢአትን ሰራ። ኃጢአት ሲሰራ ከኃጢአት በፊት ለአዳም እግዚአብሔር ትእዛዝ ሰጥቶት ነበር። በገነት ካሉት ከነዚህ ዛፎች ሁሉ ብላ፣ ነገር ግን ከዚህ ከሕይወት ዛፍ በበላ ቀን ምን ትሆናለህ ብሎታል። ምን ብሎታል? የሞት ሞትን ነገሩኝ። ምን ትሞታለህ ብሎ የሞት ሞትን አዳም በበላ ቀን ነው የሞተው። አዳም በበላ ቀን ነው ወይ በሥጋ የሞተው? አዳም ከዛም በኋላ ስንት ዓመት ኖሮ ሞተ? እስቲ እድሜው የሚያውቅ አዳም 930 ዓመት ኖሯል። ከዛም በኋላ ግን ጌታችን ይሄን በበላ ቀን ምን ትሆናለህ አለ። የሞት ሞትን ትሞታለህ። አዎ አዳም በበላ ቀን ሞተ። ምኑ ነበር የሞተው? ምኑ ነበር? መንፈሱ ከእግዚአብሔር ጋር ያለው ህብረት ተቋረጠ። አዳም በሥጋ አለ፣ 930 ዘመን አለ በሥጋ። ነገር ግን አዳም ከእግዚአብሔር ጋር ህብረት ተቋርጧል። ያ አዳም ሙት ሆኗል። በአዳም ወገብ ውስጥ ማሞቷል። በአዳም ወገብ ውስጥ የሰው ልጅ ሁሉ ሞቷል። ታስታውሳላችሁ? አብርሃም ለመልከጼዴቅ አስራትን ባወጣ በአብርሃም ወገብ ውስጥ ሆኖ አሮን ለመልከጼዴቅ መስዋዕትን አወጣ ተባለ። ልክ በአዳም ውድቀት ውስጥ በሙሉ የሰው ልጅ ወደቀ። የሰው ልጅ ሁሉ በአንዱ አዳም ምክንያት ሁሉ ምን ተባለ? ኃጢአተኛ ሆነ። በአንዱ አዳም መተላለፍ ምክንያት ሁሉ ኃጢአተኛ ሆነ። ቅዱስ ጳውሎስ ለዚህ ነው በሮሜ 5:12 ላይ እንደዚህ ይነግረናል። ቅዱስ ጳውሎስ ሮሜ 5 ላይ እንደዚህ ይለናል። ሮሜ 5:12 ላይ እንመልከተው። እንደዚህ ይላል፣ ስለዚህ ምክንያት ይላል ኃጢአት በአንድ ሰው ወደ ዓለም ገባ። በስንት ሰው? ነገሩ በማርያም ኃጢአት በምን ሰው ገባ? በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ። በኃጢአትም ሞት፣ እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ሁሉ ለሰው ደረሰ። በማን ምክንያት? በአንዱ። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት እንኳ በሉሲ ኃጢአት
ባልሰሩት እንኳ ኃጢአት ባልሰሩላት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ምን ነገሰ? ምት ነገሰ። ከአዳም እስከ ሙሴ ሞት ነገሰ። ኃጢአት ባልሰሩት እንኳን በማን ምክንያት? በአንዱ አዳም ምክንያት። ስለዚህ ነው ሰው ሁሉ ምን ተብሎ ተጠራ? ኃጢአተኛ፣ ሞት ተባለ። ታስታውሳላችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል በምዕራፍ 5 ላይ ካህናቱን ሰብስቦ ህዝቡን ሰብስቦ ይሰብካል። ምን እያለ ይሰብካል? ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ዘመን ይመጣል አለና አሁንም ሆኗል አለ። ምን ማለት ነው? የአማርኛ ምን ማለት ነው? ነገሩ በማለት ጌታ እየሰበከ ነው። አሁን እንደዚህ ብላችሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል አሁንም ሆኗል ብላችሁ በተቃራኒ እናንተ ምን እያልኳችሁ ነው? ከኔ ጋር ናችሁ? ጌታ ኢየሱስ እያስተማረ እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ዘመን ይመጣል እርሱም አሁን ሆኗል ሲላቸው ሁሉ የተሰበሰበው ያለ ክርስቶስ ያለ ሁሉ ምን ሆኗል? ሞት ነው። ሁሉ ሙታን ነው። ሁሉ ኃጢአተኛ ነው። ሁሉ በደለኛ ነው። ሁሉ ከመቃብር በታች ተዘግቷል። ይሄ መቀየር አለበት። ሁሉ ኃጢአተኛ ሆኗል። እግዚአብሔር ኦሪት ዘፍጥረት ምዕራፍ 6 እንደምትመለከቱ እግዚአብሔር ሰውን በመፍጠሩ ተጸጸተ የተባለለት የሰው ልጅ በሙሉ በአንዱ አዳም ምክንያት ሁሉ ኃጢአተኛ ሆኗል። ይህን ሁሉን ኃጢአተኝነትን ለመቀየር የእግዚአብሔር ልጅ ክርስቶስ ወልደ እግዚአብሔር የድንግል ማርያም ልጅ ክርስቶስ እሱ ወደዚህ ምድር መጣ። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። አሁን ይሄ ነው። በዚህ በአዳም ምክንያት ወገኖች ስሙኝ፣ በአንዱ አዳም ምክንያት ኃጢአት በዘር ተላለፈ። በመዋለድ ኃጢአት መጣ። ይሄ ሁሉ ባልሰሩት ላይ እንኳን በብሉይ ኪዳን ያሉ ቅዱሳን ሁሉ ሳይቀር ሁሉ ኃጢአተኛ ተባለ። የማን ልጆች ስለሆኑ? የማን ልጆች ስለሆኑ? በአንዱ አዳም ምክንያት ሁሉ ኃጢአተኛ ተባለ። ለዚህ እኮ ነው እነ ኢሳይያስ አቤቱ ጽድቃችንን እንደ መርገም ጨርቅ ቆጠርከዋል፣ ሁሉ በደለኛ ተባለ። እነ ኢዮብ አሉ ማን ነው ከሴት የተወለደ በፊት ቅዱስ አሉት። ማንም በእግዚአብሔር ፊት መቆም አቃተው። አዎ በግል ቅዱሳን የነበሩ አባቶች ነበሩ፣ እንደነ ሄኖክ፣ እንደነ ኢዮብ፣ እንደነ አብርሃም በእምነት የተመሰከረላቸው። ነገር ግን እነዚህ ሁሉ የማዘሮች ነበሩ፣ የማዘሮች ነበሩ የአዳም። አሁን ግን አዲስ ዘር መጣ። ዘር ሊቀየር ነው። ኃጢአት በዘር ይተላለፋል። ስለዚህ አዲስ ዘር፣ አዲስ ኃጢአትን የሚቀይር አንድ እርሱ የሰው ልጅ የተባለ ነገር ግን አስቀድሞ የእግዚአብሔር ልጅ የነበረ በሁለት ሰው ዘሮች ያልመጣ በአንድ በኩል የሰው ልጅን ሥጋ የለበሰ እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይረቃል የተባለለት የእግዚአብሔር ልጅ ክርስቶስ ያለ ወንድ ዘር ተገለጠ። ስሙ ብሩክ ይሁን። አሁን ይሄን ጌታ ነው ምን አለ ሲያስተምር፣ እውነት እውነት እልሃለሁ ኒቆዲሞስ አለ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት መግባት አይችልም ሲለው፣ ኒቆዲሞስ ምሁር ነው። ኒቆዲሞስ ሊቅ ነው፣ የተማረ ነው። ደነገጥ፣ አልገባውም። መምህር ሆይ ምን እያልከኝ ነው አለ። ተመልሼ ወደ እናቴ ማኅፀን እገባለሁን አለ። እንደዛ ነው ያለው፣ እንደዛ ነው ያለው። እንዴት አድርጌ ነው አለ። ጌታ ሲያብራራለት ምን አለ? እውነት እልሃለሁ መጀመሪያ ሰው ዳግመኛ ካልተወለደ ነበር ያለው። አሁን ኒቆዲሞስ ጨነቀው። ምንድን ነው ዳግመኛ መወለድ? እንዴት አድርጌ ነው? ቃል በቃል እኮ ነው ያለው። ምን አለው? ካረጀ በኋላ ወደ እናቱ ማኅፀን ገብቶ ነው የሚወለደው ሲለው ጌታ እንዲህ ብሎ አብራራለት። ሰው ከውሃና ነገሩና ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ማለት። ሰው አዲስ ፍጥረት የሚሆንበት ሌላ እድል መጣ። ስለዚህ በአዳም በኩል ሰው በሥጋ ከተወለደ አሁን ዳግም የሚወለድበት በሥጋ ሳይሆን በመንፈስ የሚወለድበት፣ ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። አዲስ ፍጥረት የሚሆንበት ማንም በክርስቶስ አዲስ ፍጥረት ይሆናል የተባለበትን ይህንን የሚቀይርበትን እርሱ ይህን ትልቅ ትምህርት ለኒቆዲሞስ አስተማረ። አሁን ምንድን ነው ዳግም ልደት? ዳግም ልደት በውሃና በመንፈስ መወለድ ነው። ጌታ በዚሁ ላይ እንዳስረዳው ሰው በጥምቀት ከአብራ ከመንፈስ ቅዱስ እንወለዳለን። በሥጋ ልደታችን ከቤተሰቦቻችን ተወልዳል። ለዚህ ነው ዛሬ ክርስትና ያስነሳነው ልጅ፣ ዛሬ በቤተ ክርስቲያናችን ክርስትና የተነሳ ሕፃን ልጅ አለ። ዛሬ ስም ሰይመንለታል። ከዚህ በፊት በተወለደበት በሥጋ የተወለደበት ቤተሰብ አለ። ይሄ በሥጋ የተወለደበት ቤተሰቡ ግን
የዛሬ 100 ዓመት ዕድሜ ጠግቦ የዛሬ 100 ዓመት ተምሮ የዛሬ ምናምን ዓመት ትልቅ ሰው ሆኖ አንድ ቀን ከዚህ ስጋ ቤተሰብ ጋር ይህ ሰው በስጋ ነውና የመጣው በስጋ ሁላችን እንደምንሄድ ይሄዳል። ዛሬ ግን የተወለደበት አካል እስከ ዘላለም ይቀጥላል። ስሙ የተመሰገነ እግዚአብሔር ይመስገን። ዳግም ልደት ይሄ ነው። በስጋ የተወለድንበትን ልደት ትተን በአዲስ መንፈስ የምንወለድበት ከእግዚአብሔር በአዲስ መንፈስ ከሥላሴ አብራክ የምንወለድበት ነው። ኒቆዲሞስ አልገባውም። ትምህርቱ ግር ብሎታል። ጌታ ግን እንደዚህ ብሎታል። ለዚህ ነው ቅዱስ ጴጥሮስም ሲናገር በዚህ በአንደኛ ጴጥሮስ በምዕራፍ 2 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋው ዘር ሳይሆን ለሕያውና ለዘላለም በሚኖር በእግዚአብሔር ቃል ተወልዳችኋል አለ። ድጋሚ የተወለድነው ከማይጠፋ ዘር ነው። አሁን የተወለድንበት ዘር ይጠፋል። የትላንትኖቹ የተወለድንባቸው እኮ ዘሮቻችን አያቶቻችን ቅድመ አያቶቻችን አለፉ። አሁን ግን ድጋሚ የተወለድንበት አዲሱ ኒቆዲሞስ እንዲወለድ የተነገረበት አዲሱ ዘር ግን የሚቀጥል ነው፣ የሚጠፋ አይደለም። ስለዚህ ከዚህኛው ዘር ትወለዳላችሁ። ከዚህ ዘር የሚወለድ ማንም በክርስቶስ ቢሆን ቅዱስ ጳውሎስ እንዳለ ማንም በእርሱ ቢሆን ማንም በክርስቶስ ቢሆን አዲስ ፍጥረት ይሆናል። እግዚአብሔር ይመስገን። ዛሬ አዲስ ፍጥረት። ለዚህ ነው ስም እየሰየምንለት። በብሉይ ኪዳን ታስታውሱ እንደሆነ ስም የሚወጣው መቼ ነበረ? በብሉይ ኪዳን የነበሩ ሕፃናት የኪዳኑ የአብርሃም ዘሮች ስም የሚወጣላቸው የምናቸው ቀን ነበር? ታስታውሳላችሁ? ምን ነበር ስማቸው የሚወጣላቸው? የምን ቀን? በማርያም አንድ ሰው ሲገረዙ ነበር። እግዚአብሔር ይመስገን። በብሉይ ኪዳን የነበረው ግርዘት ለሐዲስ ኪዳን ጥምቀት ምን ነበረ? ምሳሌ ነበር። የዛን ቀን ነበር። አታስታውሱ? ማን ነው በዚህ ትዝ የሚላችሁ? ሲገረዝ ስም ከወጣለት አንዱ መጥምቁ ዮሐንስ። ታስታውሱ እንደሆነ አባቱ ካህኑ ተዘግቶ ልክ ለግርዘት በወሰዱ ሰዓት ምን አለ? አንደበቱ ተፈታ። ስም ሲወጣለት የዛን ቀን ያ ስም ይሄኛው አሁን ከበደ አበበ የተባልክበት በመቃብር ይዘጋል። ከሥላሴ የተወለድክበት አዲሱ ስምህ አዲሱ ልደትህ ግን በዘላለም እዛ ኢተርናል ሕይወት ውስጥ ይገባል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዘር አዲሱ ዘር ማለት ይሄ ነው። አዲስ ፍጥረት ማለት ይሄ ነው። በክርስቶስ ያገኘነው አዲሱ ፍጥረት ዳግመኛ የተወለድንበት። ኒቆዲሞስ ይሄንን ነው የተማረው። ሲታይ ትልቅ ነው፣ እየተማረ መስሎ ነበረ። ነገር ግን ለካስ የኒቆዲሞስ ትልቅነት ትልቅ በሆነው እግዚአብሔር ፊት ባዶ ነበረ። ሰምታችሁኛል? በጣም የተማረ ነበር የሚመስለው፣ ትልቅ ነበር፣ የእስራኤል መምህር ነበር። ግን ጌታ ምን አለው? ገና ነህ ተወለድ አለው። እግዚአብሔር ይመስገን። ለካ የእግዚአብሔር ቃል ሲፈትሸን በጣም ትልልቅ የምንመስለው ሁሉ ትንንሾች ነው። ኒቆዲሞስ እኮ ራሱ አስተማሪ ነው። እራሱ እኮ የእስራኤል መምህር እኮ ነው። ዛሬ ብዙ ጊዜ ስለ ኒቆዲሞስ ጥሩ ነገር እናነሳለን። አዎ የምናደንቅለት ከጥንካሬው የምንማረው አለ። ነገር ግን ኒቆዲሞስ ሌሊት ነበር የሚማረው። ለምን መሰላችሁ? ያን የመሰለ ምሁር፣ ያን የመሰለ እስራኤል ላይ የተፈራ ሰው አንድ እንጨት ጠራቢ ብሎ ካሰበው ከአንድ ምስኪን ጋር አብሮ መታየት አስጠላው፣ ጨነቀው። የቀን ተማሪ መሆንን አልፈለገው። ጌታ ኢየሱስ ከኒቆዲሞስ ጋር መሆኑ ሳያሳቅቀው ኒቆዲሞስ ከጌታ ጋር መሆኑ አሳቅቀው። አያሳዝንም? አንዳንድ እንደዚህ ሆናችሁ አታውቁም? የራሳችሁን ነገር የሆነ ቦታ ደብቃችሁ አታውቁም? የእናንተን ሃይማኖት የእናንተን እንቆቻችሁን ነገር ይዛችሁ ከሆነ ሰዎች ጋር እናንተ ተሸማቃችኋል አልታውቁም? ለመቻቻል ብላችሁ ስም እንዳያወጣላችሁ ብላችሁ እንዲያርጋችሁ። ኒቆዲሞስ እንዲህ ነበር የሆነው። ፈራ ከጌታ ጋር በቀን መታየት። ስለዚህ በሌሊት ይመጣ ነበር። ጌታ ደግሞ ታማኝ ነው። ለተሳቀቀበት ኒቆዲሞስ ነው አለ የተባለው ሙክት የሆነው ትምህርቱን ያስተማረው። እግዚአብሔር ይመስገን። ለዚህ ለኒቆዲሞስ ለአፈር በሌሊት ለመጣው እየተሳቀቀ የአይሁድ መምህር ነዋ። እንዴት ብሎ እሱ ጠዋት መድረክ ላይ የሚቆም ብዙ ሕዝብ የሚከተለው እንዴት ቁጭ ብሎ ይማር? እንዴት ዝቅ ይበል? አሁን ወገኖች እግዚአብሔር በሚያውቀው ይሄ ነው። ከስነ መለኮቱ ትምህርት አንድ ጎኑ ለጎን ሕይወትን ወደ ሕይወት የምንቀየረው ይሄ ነው። በሕይወታችን እንደዚህ አይነት ሰዎች አለ። ከወዳጆቻችን ጋር በቃ ከሆነ ሰዎች ጋር ሰዎች ከጠሏቸው ጋር መታየት የማንፈልግ ስም የምንሳቀቅ ሰዎቹ ጋር ያለውን ነገር እኮ እንፈልገዋለን። ነገር ግን በአካባቢ ሰዎች ስም ስላወጡላቸው ያ ነገር እናንተ ልባችሁ አላመንበት ይሆናል። ነገር ግን የሆኑ ሰዎች ተስማምተው እከሌ እንዲህ ነው ስላሉ ከእውነት ጋር መቆም የሚያቀታችሁ ሰዎች አላችሁ። እንደዚህ አይደለንም? እንደዚህ አይደለንም? ኒቆዲሞስ እንደዚህ ነው። ለዚህ ነው ቅድም ሳነብላችሁ የጢሞቴዎስን ያነሳው ትምህርቶቹን ስንማር መሰረታዊ የመዳን ትምህርታቸውን
መሰረታዊ ትምህርቱን ነውስና ወደ ህይወት ደግሞ እንቀይረዋለን። ዛሬ ኒቆዲሞስ የላችሁም ወይ? ከእውነት ጋር ለማበር የተሳቀቃችሁ፣ ከእውነት ጋር ለመቆም የተሳቀቃችሁ፣ እውነት ሲገፋ እያያችሁ ዝም ያላችሁ፣ አብራችሁ ላለመቆም የተሸማቀቃችሁ፣ በስውር ደጋፊ የሆናችሁ በግልጥ ግን መቃወም የምትፈሩ ሰዎች የላችሁ? በየትኛውም ነገር ላይ በየትኛውም የህይወታችሁ እንቅስቃሴ ከእውነት ጋር ማበር ያቃታችሁ ሰዎች እንኖራለን። እግዚአብሔር ያርመን፣ እግዚአብሔር ያስተካክለን። ኒቆዲሞስ አንደኛው ደካማው ባህሪው ይሄ ነበር። ውዳሴ ከንቱ፣ ስሙን ይፈልጋል። ያ ሊቀ ሊቃውንት፣ ያ ሊቅ ባለ አራት አይና፣ ያ ምሁር የተማረ፣ ያ መጽሐፍ የተደላደለ ሊቅ እንዴት ብሎ ይማር? ነገር ግን የእሱ ሊቅነት በጌታ ፊት ገና ሕፃን ነበር። ምን ማለት ነው? በእኛ ሀገር ቋንቋ አንድ ሰው የመጨረሻ ስትሆኑ ገና ጩጬ ነህ የምንለው ቋንቋ ትዝ ይላችኋል? ገና እኮ ነሽ አንቺ፣ ገና አልተወለድሽ። ኒቆዲሞስ ያ ትልቁ ሰው የለካ ጌታ ፊት ገና ሕፃን ያልተወለደ ነው። ለካስ ባዶ ነው የተኮፈሰው። ለካስ ባዶ ነው ለካ ቀሚሱን የጎተተው። ባዶ ነው ለካ ሊቀ ምናምን የተባለው ባዶ ነበር። ለካስ ልክ እንደ ጳውሎስ የጳውሎስ እውቀት በደማስቆ ብርሃን ሲታይ ባዶ እንደሆነ ያ ጉልበቱን የፈጀበት ዘመን እንደቆጨው ወገኖቼ፣ አንዳንዴ እውነት የመሰሉን ነገር ጨብጠን የያዝናቸው የኮራንባቸው ነገር ከተሻለው እውነት ጋር እስኪገናኙ ነው። የተሻለው እውነት ሲያበራባቸው ትልቅ የመሰላችሁ ነገር ሁሉ ባዶ ይሆናል። እንደዚህ የሚያስፈራሩ አሉ፣ ትልልቅ የሚመስሉ ነገር ግን ሲሆኑ በጨለማ አላጋጠማችሁ? ትንሽዬ ድመት አይታችሁ ጅብ መስሏችሁ፣ ለካ ጅብ ያስመሰለው ምኑ ነው? ጨለማው ነው። መብራት ሲበራበት ምንድን ነው? ተው፣ ድመትስ ይንቀሳቀሳል። የማይንቀሳቀስ ጉቶ አይታችሁ ግን ትልቅ አንበሳ ጅብ የመሰላችሁ ከሌለ መብራት ሲበራበት ምንድን ነው ግን? ነገሩ ምንድን ነው? ጉቶ እኮ ነው። ግን ጉቶ ያላስመሰለውና ጉቶ መሆኑን እንዳናውቅ ያደረገ ምን አልበራበትም ነበር? ብርሃን አልበራበትም ነበር። እንደዚህ አይነት ትምክህት፣ ባዶ ትምክህት ይዞ የተቀመጡ ብዙ ሰው ይኖራል። የእግዚአብሔር ቃል ሲበራበት ግን፣ የእግዚአብሔር ወንጌል ሲበራበት ግን፣ የእግዚአብሔር እውነት ሲበራበት ግን ባዶ አለ። ኒቆዲሞስ እንደ አዲስ ዲግሪን ሰርቼበታለሁ ያለውን ትምህርት፣ ማስተሬን ሰርቼበታለሁ ያለውን ትምህርት ጌታ ፊት ሲቀርብ ገና ኬጂ ነህ ተባለ፣ ጀማሪ ነህ ተባለ። እግዚአብሔር እንደዚህ ያድርገን። ከእኛ ትልቅ ትምህርት ይልቅ እሱ ያስተምረን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ እንደተጻፈ ከማ ብንማር ጥሩ ነው? ከእግዚአብሔር የተማሩ ታስታውሳላችሁ። ማቴዎስ ወንጌል ምዕራፍ 16 ላይ ጌታ ሐዋርያቱን ሰብስቦ ሰዎች የሰውን ልጅ ማን ይላሉ ሲል እከሌ 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 ይለዋል። ጥሩ የሰውን ነገራችሁ፣ ይሄ የኮሌጅ ትምህርት ነው። እናንተ ግን ማን ትሉኛላችሁ አለ። ጴጥሮስ ምን አለ? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ሲለው ጴጥሮስ እችን ቴዎሎጂ አልገለጸልህ፣ እችን የሆነ ስነ መለኮት ይሄን የገለጸልህ ማን ነው አለ። ይሄን የገለጸልህ የሰማይ አባቴ ነው አለ። እግዚአብሔር ይመስገን። እንደዚህ አይነት ህይወቶች አሉ። ኒቆዲሞስ እንደዚህ አይነት ድክመት ነበረበት። ነገር ግን ይህን ሰው ዛሬ ወቅሰነው ብቻ እንሂድም። ደግሞ የሰው ልጅ ይሄ አይደለ? በጣም በድካም ውስጥ ደግሞ ጠንካራ ሰው ነበር። ምኑ አስደነቃችሁ? ምኑ ገረማችሁ ከተባለ ይሄው ምሁር ደግሞ ይሄው የተማረ ደግሞ ለካ ውስጡ ካለው ሰው ይፍራ እንጂ ውዳሴ ከንቱ ይፈልግ እንጂ ውስጡ ግን ምን አላለም? ነገሩን ያረበ ማርያም ውስጡ ግን አላረፈም እኮ። ስላላረፈ እኮ ነው የሚሄደው በጨለማ። እግዚአብሔር ያሳርፈን። እግዚአብሔርን ፈልጉ ታገኙታላችሁ ይላል መጽሐፍ። ይህ ሰው ይፈልገው ነበር። በራሱ ጥላ ውስጥ ታጥሮ የያዝኩት ነገር በቂ ነው አላለ። አዎ ቅድም እንዳልኳችሁ ጉራው አለ፣ መወጠሩ አለ፣ ሰው መፍራቱ አለ። ነገር ግን መማር ፈልጓል። አያችሁ፣ አላረፈም። ስለዚህ ሌሊት ይመላለሳል። እግዚአብሔር ደግሞ ከብዙ ድካማችን ይልቅ ትንሿን ነገራችን የሚያይልን ጌታ ስሙ የተመሰገነ ይሁን። ያ ትልቁ ጌታ በድካሙ አልተመጻደቀም። እኛ ዛሬ ኒቆዲሞስን እንዳብጠለጠል ነው አላብጠለጥለውም። ጌታ የተሻለውን ሙግት የተሻለውን ትምህርት አስተማረው። እግዚአብሔር ዛሬ ያስተምራችሁ፣ ለልባችሁ ያስተምራችሁ፣ ለልባችን ያስተምረን። የተሻለውን ከሱ የሆነውን ይንገረን። ለኒቆዲሞስ የተሻለውን ፈልጓል። ይህ ሰው በሌሊት ደስ የሚል መዝሙር አለ። የኒቆዲሞስ ትዝ ይለኛል። ልምጣ በሌሊት ልምጣ ልስማ በጽሞና ልምጣ በሌሊት ለምን አንድ ቀን ከመስቀል ላወርድህ እመጣለሁና። ይህ ሰው
በሌሊት ተመላልሶ የሌሊት ተማሪ ሆኖ አንድ ቀን በድብቅ የተከታተለው ጌታ ኢየሱስ ቀራንዮ ላይ ሲሰቀል አየው። ያ የቀን ተማሪ ሁላ ያ ሐዋርያቶቹ ሁሉ ያ 3 ዓመት ቁጭ ብሎ ከስሩ አሳ እየተጠበሰለት እጉር ሲበላ ያየ ያ ሁሉ ደቀ መዛሙርት ሲጠፋ ኒቆዲሞስ የጌታ ኢየሱስን አስከሬን መስቀል ላይ ተንጠልጥሎ እንዲያድር አልፈለገም። በድፍረት መጣ። የተሸሸገው ኒቆዲሞስ ወደ አደባባይ መጣ። ዮሐንስ ወንጌል ላይ እንደምትመለከቱት ተነሳ። ከአርማቴዎስ ከዮሴፍ ጋር ሄደና ይህን ክቡር ሥጋ ስጡኝ አለ። በጣም የሚገርም ነው። ጌታን ከመስቀል ላይ አውርዶ የቀኖቹ ደቀ መዛሙርት በኒቆዲሞስ ሳይደነቁ አይኖርም። የት ታውቀዋለህ እንዴ? ቀን ከሱ ጋር አልታየ፣ አንድም ቀን ከሱ ጋር ያልታየ ያ የሌሊት ተማሪ የክፉ ቀን ደረሰ። እግዚአብሔር ይመስገን። እንደዚህ አይነት ወዳጅ ይስጣችሁ። የሆነ ቀን ሲጨለም የሚመጡ ሰዎች ይስጧችሁ። ቀን ላይ ብዙ ሰዎች ሊኖሩ ይችላሉ የሚመስሉ ይመስላችኋል። ጨለማ ሲመጣ እነዛ ሰዎች የሉ። በሕይወታችሁ እንዲያልገጠሙ ያሉ የሚመስሏችሁ፣ አብረዋችሁ የተሰለፉ የሚመስሏችሁ፣ ወዳጄ ናቸው ያላችሁ ሊሰቅሏችሁ የሚነሱበት ቀን አለ። ነገር ግን ያልገመታችኋቸው የሰው ጉሮቹ አብረዋችሁ ይቆማሉ። እነዚህ የሚቆሙ ይስጣችሁ። እንዲህ ነው የሆነው። ኒቆዲሞስ መጣ ከአርማቴዎስ ይህን የከበረ ይህን ቅዱስ ሥጋ ስጡኝ አለ። የሚገርም ሰው እንኳን በሌሊት መጣ፣ እንኳን በሌሊት ተመላለሰ። ወገኖቼ ይህን እቺ ቅድስት ቤተክርስቲያን ስንዱ አይደለች? ይኸው መታሰቢያ አድርጋለት እስካሁን በትንሣኤው ቅዳሴ ስንጀምር ከአሃዱ በፊት ምን ብለን የምንጀምረው? ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ። ሙሉ 50 ቀን ስናዜም የመጀመሪያው የምንጠራው አብረን እንጠራዋለን። ኒቆዲሞስ የሌሊት ተማሪ። እግዚአብሔር ይመስገን። ድካሙ ሰው ይሄ ነው። ሰው በድካም ያልፋል። አዎ ቅድም ያነሳሁላችሁ ለዚህ ነው የተጻፉት መጽሐፎች ሁሉ ከድካማቸው ድካም ልንማር፣ ከጥንካሬያቸው ጥንካሬ ልንማር ሊጠቅሙን የሚያስፈልጉ ነው። የሰማው ይቅር። እሺ ጨርሰን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። መስራት ነው። ይቅርታ ሳስብስ Yes,